አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ፋሚሊ በሙሉ ዛሬ በቭሎግ ተከስተናል። ለቤቴ አዲስ ከሆናችሁ ሰብስክራይብ እያደረጋችሁልኝ፣ ላይክ ሼር እያደረጋችሁ ከጎኔ ቆሙ እና ዛሬ በትንሹ ቭሎግ ይኸው ከእንቅልፋችን ተነስተናል። እንዴት ነው? እኔም ብቻ ነው ጠዋት ከእንቅልፍ ስትነሱ ዱካኩ የወገብ ህመሙ እኔም ብቻ ነው ወይ ሁላችሁ ነው? እኔ በቃ ጠዋት ጠዋት እንደው ባልነሳ ነው የምለው። ለምን ወገቤ በጣም 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 ነው የሚለቀው እና ልነግራችሁ አልችልም። እንዴት ናችሁ? እናንተ ጋር ሁሉ ሰላም ነው? ዛሬ ደግሞ አጠር ያለች እስከ ከሰዓት ያለውን እስከ 6 ሰዓት ያለውን ብሎግን አሳያችኋለሁኝ። ከእንቅልፌ ተነስቻለሁ። ይኸው በግድም ማለት ነው። ወገቤም እያመመኝ በቃ ጠዋት እንደው መነሳት እንዴት እንደሚያስጠላ በቃ እኔ ልነግራችሁ አልችልም። እኔ በጣም በጣም ነው የሚከብደኝ ጠዋት መነሳት። እኔም ብቻ ነኝ ወይ ሰው ሁሉ ነው? ወገቤ ለቆ ነው የሚያድረው። በቃ ወገብ ህመም ያለብኝ ስነሳ በቃ ዱካክ አይደለም። የግድም ይኸው ተነስተናል። ምን ይደረጋል? አልጋችንን አነጠፍን። ቀጥታ አሁን ወዲህ ነው የምንሄደው፣ ወደ ፊታችን ጥርሳችን ወደ መቦረሽ። ጥርሳችንን ቦረሽ እያደረግን ነው እዚህ ጋር እና ግን በነገራችን ላይ ካሜራማን ስለሌለኝ ወይ ደግሞ ስልክ ማስቀመጫ ስለሌለኝ መሰለኝ ምንም አልተገኘም። እንዳታዩብኝ እዚህ ላይ አለቅ እያላችሁ ሁሉንም ነገር ለብሎግ ደግሞ አዲስ ነኝ እንደ አዲስ እነቴ መጠን ማለት ነው። አበረታችሁኝ ድገቢ በሉኝ የተመቻችሁ ሰዎች ማለት ነው። እና እንደዛ ነው። እዚህ ጋር ታድበን ከብነትን ወደ የምንሄደው ተዘጋጀን ይመስላችኋል? ፋሚሊ ፊታችን እንደዚህ ተራጠበ። ወደ ኩሽና መጥተናል። ኩሽና ቅድሚያ ስንመጣ እኔ ጠዋት ሁሉ ቅድሚያ ሩብ ሎሚ እና ውሃ፣ አንድ ብርጭቆ ለብ ያለ ውሃ ማለት ነው። ያው ማሞቂያ የሞቀና የቀዘቀዘ ውሃ አለ አይደለ? ከሞቀው ማለት ነው ሩብ ሎሚ አድርጌበት እሱን እጠጣለሁ ማለት ነው። ለምን? አንደኛ ነገር ለሆዳችን፣ ለጉበታችን፣ ለሁሉም ነገር በጣም አሪፍ ነው። ቢቻላችሁ ጠዋት ወደ ተነሳችሁ ውሃ ብትጠጡ ወደ ሆዳችሁ ባይነኝ። እሱም ለምንድን ነው? ኩላሊታችን፣ ሁለመናችን ማለት ነው። ውሃ ጠምቶት ነው ሰውነታችን የሚያድረው። ጠዋት ልክ እንደተነሳችሁ ከተቻላችሁ ሎሚ ሩብን ብትሆን ጠብ አድርጋችሁ ለመጠጣት ሞክሩ። ካልተቻለ ደግሞ ማለት ነው ውሃ ለብ ያለም ይሁን ማንኛውንም ውሃ ጠጡ ነው እምላችሁ። አስፈላጊ ነው። እዚች ጋር ውሃችንን ጠጣ እያደረግን ነው፣ እየጠጣን ነው። ብስሚላ 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 እያለን ሶስቴ የጤና ያደርግልን እያለን ውሃችንን እንጠጣለን። ውሃችንን ከጠጣን በኋላ ቀጥታ ወዴት ነው የምንሄደው? እኔ አሁን ውሃ የጠጣሁት ውሃ ሰውነቴ ውስጥ እስኪሰራ ብዬ ማለት ነው ሌላ ስራ ነው የምሰራው። ጽዳት ነው የምሰራው። ጽዳቱን ከጨረስኩ ወደ ቁርስ ምናምን አልሄድም። ግን አልመክርም፣ ለሌሎች አልመክርም። ብሎጌ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብ በልቼ ወደ ስራ መሄድ ይሻላል። ለምን? የሚመጣ ነገር አይታወቅም። ግን ያው ምን ታደርጉታላችሁ ታዲያ? ተፈጥሮ አስቸጋሪ ነው። ኢትዮጵያም እያለው ቅድሚያ ውሃ ነው የምጠጣው ስነሳ። ውሃ ለዛ ይሁን መወፍረው አላውቅም። እና እንደዛ ነው እላችኋለሁኝ ቤተሰብ። ውሃዬን እንዲጠጣ አድርጊ። ወዴት ነው ቀጥታ የምሄደው ብትሉ ሽንት ቤት ሽንት ቤት ሳሎኑን ረገፍ እናደርገዋለን። ሶፋዎችን ወጠር አድርጌያለሁኝ። ከዛን ቀጥታ ወዴት ነው የሚሄደው ማለት የሚወረወር ምናምን ካለ እሱን ቆሻሻ ካለ አነሳስቼ ቀጥታ ወዴት ወደ ሽንት ቤት ነው የሚሄደው። ሽንት ቤቱ ሄጄ ክሎሮክስ አድርጌበት እሱን ሽንት ቤቱን ክሎሮክስ ጠባ አድርጌበት ቀጥታ ቤታችንን እንደዚህ አጸዳዳን።
ከዛ ክፍል ክፍል ዳይ ወደ ሽንት ቤት አጠባ እንሄዳለን። ሽንት ቤት ወደ ማጠብ ብዬ እያየሁኝ ነው በየክፍል ክፍሉ። የካሜራ ጥራቱ ብዙም የለውም ይመስለኛል፣ ከስልኬ ነው። ከዛ ሽንት ቤት ገባሁኝ። የልጆች ሽንት ቤት ነው እና ሳይ ክሎሮክስ ተደርጎበት እሱን ሽንት ቤቱን ነጥብጥብ አደረኩና እና ይህም ደግሞ እንደ ጀማሪ እያያችሁ እና ቫይራል ወጥቶ ማለት ነው ይሄ ቪዲዮ ሁሉም ወዱት፣ ሰዓትም ሰብስክራይብም የሚሞላልኝ ቪዲዮ እንዲሆንልኝ አድርጉልኝ። ፋሚሊ ቤተሰቦቼ፣ የዩቲዩብ ቤተሰቦቼ በሙሉ እና ይህ እጅ መታጠቢያ ነጠብ አድርገነዋል። ለሸሸት አድርገነው ካጠብን በኋላ ወደ ቤት ነው የምንሄደው። የምትሄዱት ወደ ቤት መጥረግ ነው። ይህንን ጥብጥብ አድርገነዋል። ቤት ወደ መጥረግ እንሄዳለን። ቤታችንን ልንጠርግ ማሽኑን ለመውሰድ ወደ ኩሽና ውስጥ መግዘን ውስጥ ከዛ ማሽኑን ወጥቼ ማሽኑን ካወጣሁን በኋላ ሳሎን ብቻ እንዳይመስላችሁ 4 ሳሎን ነው። ያው ቪዲዮን ለማሳጠር ስል ነው። እንደዚህ ነው የምጠርገው። እሱን ከጠረግን በኋላ ቀጥታ ወዴት ነው? ወደ መወልወል ነው የምንሄደው። እኔ በዚህ ነው መወለወለው። ብዙን ጊዜ አያረካኝም በነዛ መወልወል ማለት ነው። ከዛን እንደዚች ውልውል እያረግን አወልውለን ከጨረስን በኋላ ደግሞ ቀጥታ ወዴት ነው? እንደዚህ ነው መወለወለው ብዙን ጊዜ ይዩት። ከዛን እቺ ወልወል እያረግን ነው ቤታችንን። ፋሚሊ ካሜራ ማን በጣም አስፈላጊ ነው ዩቲዩብ ላይ። ከዛ ሊሆን እንዳልኳችሁ የጠጣሁት ውሃ ሰርተዋል ማለት ነው። በዚህ በጥቂቱ ወደ ሻይ ማፍላት መጣን። ሻያችንን አፍልተን የዛሬ የብሎጋችን ማብቂያ ይሄው ነው። ቀጥ የምትሉኝ ከሆነ ኮሜንት ላይ ይደገም ብላችሁ ጻፉልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ውሎ ለሁላችሁም። አበረታቱኝ በእናታችሁ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ወዳችኋለሁ ፋሚሊ።